ሊታመመባትና ድሮ ያኔ እስላማዊ እንትን አልነበረም ባህላዊ ነበረ ልመናው ጸሎቱ ወይም ደግሞ ሌሎች እምነቶች አልነበሩም ሴትየዋ ይሄን ጠንቋይ ወደዚህ ወደዛ ወስዳ አምላኬ ሆይ ይሄን ልጅ አድንልኝ ወዲያ ወዲህ ብትል እምቢ አላት ወደ ጠንቋይም ጋር ደረሰች እምቢ አላት ወዲያ ወዲህ ብትል እምቢ አላት መጨረሻ ላይ ግራ ቢገባት አምላኬ ሆይ ልጄ ልሞት ነውና ለልጄ ያመጣሁ ሞት ፈጽሞ ልጄ እንድሞት ስለማልፈልግ ነለስጠኝ እኔ ሞታለሁ አለች የሆነ ተንኮለኛ ሰው ነበር እስክተኛ ጠበቃትና ሴትየዋን እሷ ለተተኛ እንደው ልብሷን እንትን አርጋ ደርበብ አርጋ ስተኛ ለሊት መጥቶ ገለጥልጥ አረጋት ገለጣት በእንቅልፍ ልባ ብድግ ብላ ማን አንተ አለችው አይ እኔ ሞት ነኝ ቀል የልጄን ፋንታ ውሰደኝ ብለሽ ስላልሽኝ ልወስድሽ ነው የመጣሁት ሞኝን ፈልግ ይሄ ታመመው እያለ ልትወስድ መጣ እንዴ ተቀየረች ወዲያው እምዴት ላይ እዚህ ጋር የምንረዳው እናንተ ማን ፈጠራችሁ ብለን በምንልበት ጊዜ አምላክ ፈጣሪ አላህ ፈጠረን እግዚአብሔር ፈጠረን ፈጣሪ ማን ነው የምትገዛው በምትልበት ኢየሱስን እንዴት ሊሆን ይችላል ፈጽሞ ይፈል